ሰላም ቤተሰብ እንዴት ናችሁ? አንበስ ነኝ። በዚህ ዩቱብ ቻናል ከ7 እስከ 12ኛ ክፍል ያሉ የሂሳብ በተለያዩ አመት የተሰሩ የሞዴል ፈተናዎችን በደንብ በተብራራ መልኩ ሰርተናል እና ቪዲዮዎችን ቶሎ ቶሎ እንዲደርሳችሁ የደወል ምልክቱን ነክታችሁ እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ኮች እያሳሰብኩ ራሳችሁን ብቁ ለማድረግ ወይም ለናሽናል ኤግዛም ለማለፍ ከፈለጋችሁ ትክክለኛ ቦታ ላይ ናችሁ። ቀጥታ ወደ ቪዲዮ። So what is the sum of x and y when x is this one and y is this one? So x plus y ነው ማለት ነው የተጠየቀው። x ቦታ ይሄን መተካት y ቦታ እቺን መተካት ነው ማለት ነው። So x is equals to negative 3 plus negative 4 ነው። then ይሄን እንደዚህ እናድርገው plus y ቦታ ደግሞ 6 minus negative 6 እንወስዳለን ማለት ነው። ቀድመ ያው የቅንፍ ውስጥ ያለው ስለሚሰራ ይሄኛው minus 3 plus minus 4 ማለት negative 7 ነው የሚመጣው plus ይሄ ደግሞ addition 6 plus 6 ነው የሚሆነው። ወደ addition ፎርም ኮንቨርት ስናደርግ just 12 ነው የሚሆነው ማለት ነው። ይሄ ስለሚቀናነስ 5 ነው። ሳይናችን ይሄ ስለሚበልጥ ፖዚቲቭ ነው የሚሆነው ማለት ነው። ይህ 5 ነው። እዚህ ውስጥ ግን መልስ የለውም። answer is what 5. Okay, the simplified form of negative a times b times negative c if a is equals to 3 b is equals to negative 30 and c is equals to negative 7. so ይሄ ምንድነው? ዝም ብለን የa b c እነዚህን ቁጥሮች ሰብስቲቱት ማድረግ ነው ብቻ ኔጌቲቭን ተጠቅቀን ማለት ነው። so ኔጌቲቭ a ቦታ a ቦታ ማን ነው የምንተካው? 3 ነው የምንተካው። ኔጌቲቭ ቫሪያብል ላይ ስላለች ኔጌቲቭ ታይምስ b ላይ ኔጌቲቭ 13 ታይምስ c ላይ ኔጌቲቭ 7 ነው የምንተካው። ግን ቫሪያብሉ ራሱ ኔጌቲቭ ስላለው እሷ ኔጌቲቭ እንጨምራለን። በቃ z ኔጌቲቭ 3 ታይምስ ኔጌቲቭ 13 ታይምስ እነዚህን ማባዛት ነው። ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ይሆናል። ስለዚህ ሲባዛ በ7 ብቻ ይሆናል ማለት ነው። ምክንያቱም ይሄ ስለሚጣፋ ማለት ነው። ዘን እነዚህን ቀድመን ብናባዛ ቅንፍ ውስጥ ያለው ኔጌቲቭ 91 ነው የሚሆነው። እዚህ ጋር ታይምስ እዚህ ጋር ኔጌቲቭ ያለን ማለት ነው። ሶ ኔጌቲቭ ካንስል ባይ ኔጌቲቭ ይሄን ስናባዛ 273 ነው የሚሆነው። So the correct answer is what? A is the correct answer. Okay. So question number 10 says that what is the quotient when we divide this number by 5 ነው የሚለው። First of all, negative 28 divided by 5 ቺ ኔጌቲቭ ሌላ አንድ ኔጌቲቭ ብቻ ስለሆነች if there is no other negative እቺኛው ብቻዋን ኔጌቲቭ ሆኖ ይቀራል ማለት ነው። ስለዚህ ኔጌቲቭ ዲቫይድድ ባይ ፖዚቲቭ ማለት ነው በሌላ ቋንቋ ኔጌቲቭ ነው የሚሆነው ማለት ነው። ስለዚህ ይሄ ኔጌቲቭ ከሌላ ኔጌቲቭ የሚጣፋው ስለሌለ ኔጌቲቭ ነው የሚሆነው ማለት ነው ውጤቱ። ዘን ሲምፕሊ 28 ዲቫይድድ ባይ 5 እናደርጋለን። ውጤቱ ኔጌቲቭ ነው ብለናል። ዘን ይሄን 25 ለ5 5 ጊዜ ይደርሳል። 5 ሲባዛ በ5 which is 25 ነው። ስናቀናንስ 3 ነው። ስለማይደርስ ነጥብ እንስትና 0 እንጨምራለን። 30 ለ5 6 ነው። ይሄን ስታባዙ 30 ስትቀንሱ ቀሪ የለም ማለት ነው። so the answer is 5.6 but እዚህ ጋር ኔጌቲቭ ስላለች ኔጌቲቭ 5.6 ነው ማለት ነው which is okay. which algebraic expression shows that an even number ነው የሚለው። even number እንደምታውቁት እንደዚህ አይነት ነገር even number ይባላል። ማንኛውም ኢንቲጀር ከሆነ በሁለት ስታባዙት የምታገኙት even number ነው። ወይ ደግሞ when you divided by 2 if the result is an integer ከሆነ ማለት ነው even number እንለዋለን። ደግሞ ተጋማሽ ከሆነ ማለት ነው። ስለዚህ ያን ለማግኘት መጀመሪያ ይሄን መስራት አለብን። ለምሳሌ let's say
ይህን ቼክ እናድርገው። ኤ ኔጌቲቭ 56 ፕላስ ኔጌቲቭ 2 ሶሪ ይሄ ፖዚቲቭ ነው then divided by 3 አሁን ቀድመን እችኛውን ብንሰራ አንዱ ፖዚቲቭ አንዱ ኔጌቲቭ በሚሆንበት ጊዜ አንዱ ፖዚቲቭ አንዱ ኔጌቲቭ ሆኖ በመደመር ጊዜ ይቀናነሳል። ሶ ይሄ 56 minus 2 ማለት ነው which is 54 ነው የሚሆነው then divided by 3 ነው የሚሆነው። ይሄን ስታካፍሉ ኔጌቲቭ ፖዚቲቭ 18 ነው የሚሆነው ምክንያቱም 18 ሲባዛ በ3 ያው 24 ነው ሁለት አለን 54 ስለሚሆን ማለት ነው። ስለዚህ 18 is what an even number so this one is correct። የሚቀሩት even number አይደሉም። እኔ ቼክ አድርጌያለሁ እናንተ ደግሞ ቼክ አድርጉ። so the correct answer is A። እሺ ኦኬ what is the simplified form of this one ነው የሚለው እዚህ ጋር እንደምታዩት እስከዚህ ያለውና እስከዚህ ያለውን ኢኩዌሽን እዚህ ጋር ማባዛት እንዳለ እዩት። ማባዛት ነው ማለት ነው። ስለዚህ ይሄን ፓርት ለብቻ ያንን ፓርት ለብቻ ሰርተን ማባዛት ነው ማለት ነው። so the first part is 4 minus 3 and 1 over 3 ነው። the second part is 11 over 16 divided by 2 and 3 over 4 ነው ማለት ነው። ለብቻው ሰርተን እነዚህን ማባዛት እንችላለን ማለት ነው። ስለዚህ ይህንን ወደ ኢምፕሮፐር ፍራክሽን ኮንቨርት ስታደርጉት 4 ማይነስ ይህን ስታባዙ 10 ኦቨር 3 ነው የሚሆነው። እዚህ ስር አንድ አለ ክሪስ ክሮስ ብታደርጉት ይህን በዚህ ስታባዙት 12 ነው ማይነስ ይህን በዚህ ስታባዙት 10 ነው ኦቨር ይህን ስታባዙት 3 ነው ማለት ነው። ሶ ይሄ ስንት ነው የሚሆነው 12 ሲቀነስ 10 2 ሆኖ then 2 ኦቨር 3 ሆነ ማለት ነው። እዚህ ጋር ደግሞ 11 16ኛ ይሄንን ኮንቨርት ብታደርጉት 8 ጊዜ 2 4 ጊዜ 2 8 ነው 11 ሲካፈል 11 ኦቨር 4 ነው የሚሆነው። ይሄ ወደ ማባዛት ብትከረብቱት እንደዚህ ታደርጉና ይሄ ይከረበታል። ማባዛት ብናደርግ ይሄ 4 ኦቨር 11 ይሆናል ማለት ነው። ዘን ይሄንን በዚህ ካንሰል ማድረግ ይቻላል። ለ4 1 ለ4 4 ነው። ስለዚህ 1 ኦቨር 4 ነው ማለት ነው። ይሄ ሶ ታይምስ እናደርጋለን። እዚህ ጋር ታይምስ ስላለን እንደነገርኳችሁ ታይምስ 1 ኦቨር 4 ማለት ነው ማለት ነው። ሶ ሲምፕሊ ይሄንን 2 ታይምስ 1 which is 2 ኦቨር 3 ታይምስ 4 ነው ማለት ነው። አሁንም ለሁለት 1 ለሁለት 2 ማድረግ ትችላላችሁ which is 1 ኦቨር እነዚህን ብታባዙ 6 ነው የሚሆነው ማለት ነው። ሶ the correct answer is C ነው ማለት ነው። Okay, which one of the following is linear equation ነው የሚለው so linear equation of one variable is an equation which can be written in the form of ax plus b which is equals to 0 ነው። በዚህ ፎርም መጻፍ የሚችል linear equation of one variable እንለዋለን። ግን እዚህ ጋር ልብ በሉ ወይ ደግሞ if the variable the degree or the exponent of the variable is what 1 ከሆነ ነው ማለት ነው። ስለዚህ አንድ ከሆነ ሊኒየር ሊሆን ይችላል ማለት ነው ባጭሩ። ወይ ደግሞ በዚህኛው ፎርም መጻፍ የሚቻል ከሆነ ሊኒየር ኢኩዌሽን እንለዋለን ማለት ነው። ስለዚህ አሁን እዚህ ጋር የማይሆኑ አሉ እነሱ ማውጣት እንችላለን። እዚህ ጋር ምንም ኢኳሊቲ ሆነ ኢኳሊቲ ሳይን ስለሌለ ዝም ብሎ ይሄ አልጀብሪክ ኤክስፕሬሽን ነው። አሁን ይሄ አይሆንም ማለት ነው። እዚህ ጋር ደግሞ እንደምታዩት ግሬተር ዛን ነው so this is not equation which is inequality ነው ማለት ነው። inequality ነው እንጂ ኢኩዌሽን አይደለም። ይሄን ማውጣት ትችላላችሁ። ሌላው ይሄኛው እንደምታዩት ኤክስ ስኩዌር ነው ወይ ደግሞ የኤክስ ኤክስፖነንት 2 ነው። ስለዚህ ሌላ ደግሞ ኤክስ ስኩዌር የለም። ለምሳሌ ባይዘው ወይ እንደዚህ ቢሆን ኖሮ ኤክስ ስኩዌር ፕላስ ኤክስ is equals to 8 ፕላስ 2x ስኩዌር የሚሆን ነገር ካለ ምን ማድረግ ይሆናል? ይሄ 2x ስኩዌር ይሄ ወደዚህ ሲመጣ ማይነስ 2x ስኩዌር ፕላስ x is equals to 8 ይሆናል። የሚጣፋበት ጊዜ አለ። ይሄ የዛኔ x is equals to 8 ይሆናል። ይሄ ሊኒየር ነው። ግን እዚህ ጋር ይሄን የሚያጣፋ ይሄን ተርም የሚያጣፋ ሌላ ስለሌለ ይሄኛው ኢኩዌሽን አይደለም ማለት ነው። እዚህ ጋር ብታዩት ግን ራሱ ስታንዳርድ ፎርም ተጽፎ ነው ያለው። this is a linear equation because እዚህ ጋር በዚህ ፎርም ብንሄድ
7 ማለት ይችኛው ኤ ነው። ይህ እንግዲህ ቫሪያብሉ ነው። ቢ ደግሞ ኔጌቲቭ 7 ነው ማለት ነው። ስለዚህ this one is 7y minus 7 is equal to 0 is this a linear equation ነው ማለት ነው. The correct answer is B. Okay, the solution set of this equation will be ምንድነው የምናደርገው? 1 over 2 times x plus 4 which is equals to 3 over 4 times x minus 2 ይህን እናደርጋለን። ይሄንንም በአራት እናባዛለን። 4 ማለት ኤልሲኤም ኦፍ የሁለት እና የአራት ስለሆነ ማለት ነው። በአራት ጎሳይን ማባዛት ነው። ግን ከፈለጋችሁ ደግሞ እናንተ ምን ማድረግ ትችላላችሁ? ይሄንን መጀመሪያ ብራኬት ሪሙቭ ማድረግ ትችላላችሁ። which is 1 over 2 times x 1 over 2x plus 1 over 2 times 4 over 2 ነው which is 2 ነው ማለት ነው። is equals to 3 over 4 times x 3 over 4x እና 3 over 4 times 2 ማለት ኔጌቲቭ 6 over 4 ብላችሁ ከዚህ በኋላ በአራት ማባዛት ትችላላችሁ። ግን እኛ እዚሁ ብናባዛ ይቀለናል ማለት ነው። ግን አራት ሲባዛ በአንድ አራት ነው። ሲካፈል ሁለት ነው የሚሆነው ታይምስ ኤክስ ፕላስ 4 ነው። እቺ አራት ውስጥ ያለውን ያባዛም ምክንያቱም የቅንፍ ስላለው ማለት ነው። እንደ አንድ ተርም ተወስዳላችሁ በዚህ ጊዜ which is equals to አራት ሲባዛ በ3 12 ነው። ለአራት ስናካፍል 3 ነው። ወይም ደግሞ እንደዚህ መጣፋት ይቻላል ታይምስ ኤክስ ማይነስ 2 ነው። አሁንም አራት እነዚህን ያባዛ ምክንያቱም ይሄ እንደ አንድ ተርም እንወስዳለን ማለት ነው። ይሄን አሁን ብራኬት ሪሙቭ ማድረግ እንችላለን ማለት ነው። ብራኬት ሪሙቭ ስናደርግ 2 times x 2x plus 2 times 4 which is 8 is equals to ይሄ 3x minus 3 times 2 which is 6 ነው ማለት ነው። እና ኮሌክት ላይክ ተርም እናደርጋለን 2x እቺ ወደዚህ ስትመጣ ማይነስ ትሆናለች ማይነስ 3x is equals to ኔጌቲቭ 6 ዘኔ 8 ወደዛ ሲሄድ ኔጌቲቭ 8 ይሆናል ማለት ነው። ይሄ ይቀናነሳል። እዚህ ጋር ነው ብዙ ነው ስታቱ የሚሰሩት ልጆች። አሁን ይሄ ፖዚቲቭ ነው፣ ይሄ ኔጌቲቭ ነው፣ ይቀናነሳል። ስለዚህ 3 ሲቀነሱልን ስናደርግ አንድ ነው። አንድ ቫሪያብል ጋር እንደ ኮኤፊሺየንት ቢኖርም ባይኖርም ችግር ስለሌለው ኤክስ ነው። ግን የሚበልጠው አብሶሉት ቫልዩ ኔጌቲቭ ስለሆነ ኔጌቲቭ ኤክስ ነው የሚሆነው ማለት ነው። ፊዚካሊስቱ ይሄን ወደ አዲሽን ኮንቨርት ብናደርግ ኔጌቲቭ 6 እቺን ኔጌቲቭ ፕላስ ብናደርግ ዘን ኦፖዚት ኦፍ 8 ኔጌቲቭ 8 ብንወስድ ኔጌቲቭ በመደመር ጊዜ ይደማመራሉ ሲስ 14 ይሆናል። ብቻ አንዱን ኔጌቲቭ 14 ነው። ስለዚህ የኔጌቲቭ 14 ነው ማለት ነው። እዚህ አንድ ስላለች እንደ ኮኤፊሺየንት ለኔጌቲቭ 1 ለኔጌቲቭ 1 ብናካፍል x is equals to ይሄ ይጣፋል ኔጌቲቭ 14 ይሆናል ማለት ነው። the solution set is 14 ነው ማለት ነው። ሴት መኖር ነበረበት የሶሉሽን ሴት ስለሚል ይሄ ሴት ቢኖር ጥሩ ነበር። ግን the best answer is A. Okay, in which quadrant the point located where x less than 0 or y greater than 0 ማለት ሲምፕሊ ምን ማለት ነው? x less than 0 ማለት ኔጌቲቭ የሚሆንበት y ደግሞ greater than 0 means y ደግሞ ፖዚቲቭ የሚሆንበት ኳድራንት የትኛው ነው ነው የሚለው። ስለዚህ ይሄ the first quadrant ነው፣ ይሄኛው the second quadrant ነው፣ this one is the third quadrant ነው፣ this one is the fourth quadrant ነው። so this is x, this is y። አሁን x ኔጌቲቭ የሚሆንበት ጊዜ በዚህኛው ነው የተጠየቀው። ምንድነው x less than 0 የሚሆንበት ጊዜ y greater than 0 የሚሆንበት የትኛው ኳድራንት ነው የሚለው። x less than 0 ማለት በዚህ በኩል ነው እንደዚህ፣ y greater than 0 ማለት ደግሞ በዚህ በኩል ነው እንደዚህ ፖዚቲቭ የሚሆንበት። ስለዚህ ይሄ ፖይንት ሊገኝ የሚችለው እዚህ ላይ ነው ማለት ነው። ለምሳሌ እዚህ ጋር የሚገኙ ፖይንቶች ኮኦርዲኔታቸው x less than 0 ነው፣ y ደግሞ greater than 0 which is quadrant 2 ውስጥ የሚገኝ ነው ማለት ነው። so the correct answer is D. Okay, the sum of the age of Srafel and his sister is
39 ነው። and he is 7 years older than his sister, then how old his sister? የተጠየቀው የእህቱ እድሜ ነው ማለት ነው። ስለዚህ ምን ማድረግ እንችላለን? የመጀመሪያ ኢኩዌሽናችን ሱራፌል ፕላስ ሲስተር which is equals to 39 ነው ማለት ነው። እድሜያቸው አንድ ላይ 39 ነው። but he means ሱራፌል ማለት ነው ከሲስተር በ7 ይበልጣል ማለት ሲስተር ፕላስ 7 ነው ማለት ነው። ሲስተር ፕላስ 7 ነው። ስለዚህ avoid ሱራፌል then use sister plus 7 instead of ሱራፌል። ስለዚህ በዚህ ሱራፌል እናስወግድና ሲስተር ፕላስ 7 መጠቀም እንችላለን ማለት ነው። which is sister plus 7 እዚህ ጋር ደግሞ ፕላስ ሲስተር ስላለን ፕላስ ሲስተር which is equals to 39 ማለት ትችላላችሁ። አሁን ሲስተር እንደ ቫሪያብል ሰዱትና ሲስተር ፕላስ ሲስተር 2 ሲስተር ነው ፕላስ 7 which is equals to 39 ነው። ይሄን ወደዛ ሺፍት ብናረግ 2s is equals to 39 minus 7 ነው የሚሆነው። 2s is equals to 32 ነው። so over 2 ብናረግ ሲስተር is equals to ስንት ነው ማለት ነው? 16 ነው ማለት ነው። is the age of his sister ነው ማለት ነው። ስለዚህ የሷ እድሜ ስንት ነው ማለት ነው? 16 ነው ማለት ነው። the correct answer is 60. okay, this is a very important and useful questions. የ2018 የመጀመሪያ ሴሚስተር ሞዴል ላይ ከመጡት ጥሩ ጥያቄዎች አንዱ ይሄኛው ነው። which is a concept of ratio ነው። ምንድነው የሚለው? two numbers are in the ratio of this one ይላል። if 4 is subtracted from each they are in the ratio of this one, then what are two numbers? ስለዚህ አሁን two numbers are in the ratio of this one ነው። አሁን ሬሾ እነዚህ ለምሳሌ ምንድነው 12 over 60 ማለት የነዚህን ሬሾ ለማግኘት ምንድነው የምናደርገው? ይሄንንም ለአራት ይሄንንም ለአራት ነው የምናቃልለው። ስለዚህ ለአራት ስናቃልል ስንት ነው የሚሆነው? 3 ነው። ይሄን ለአራት ስናቃልለው ስንት ነው? 4 ነው ማለት ነው። አሁን ይሄ ሬሾ ነው። ይሄ ሬሾ የመጣው በስንት ተቃለው ነው? በአራት ተቃለው ነው አይደል? በአራት ተቃለው ይሄ ሬሾ መጣ። ስለዚህ ይሄ ደግሞ ሬሾ ከሆነ ወደ ራሱ ወደ ቁጥሩ ለመመለስ በአራት ድጋሚ ማባዛት አለብን። አሁን ይሄን አራት ስለምናውቀው ነው። ምክንያቱም ቁጥሩ ስለሚታወቅ አራትን ስለምናውቀው ነው። ካላወቀን ደግሞ ይሄ አራት ምን ይሆናል? ቫሪያብል ይሆናል ማለት ነው። ሌትስ ሴይ ኤክስ እና ኤክስ ያ ቁጥሩ የተቃለለበት ነው ብለን ብንወስድ ማለት ነው። ቁጥሩን ለማግኘት እንደምናደርገው ታዲያ ነው አሁን 3/4 ምንድነው? ሬሾ ነው ማለት ነው። እነዚህ ሬሾ ናቸው። ቁጥሮቹ ስንት ነበሩ ማለት ነው? ስለማናቅ በስንት ተቃለለ? 3 በኤክስ ይሄን በተመሳሳይ ቁጥር አይደል ሬሾ የሚቃለለው? በኤክስ ተቃለው ነው እንበል። ግን እነዛ ቁጥሮች ደግሞ ስንት ሲቀነስላቸው ከዚህም 4 ስንቀንስ ሬሾ ስንት ይሆናል ነው የሚለው? 5/7 ነው የሚሆነው ነው የሚለው። now what are two numbers ነው የሚለው። ስለዚህ ይሄንን ክሪስ ክሮስ ብታረጉ 7 times this expression 7 times 3x minus 4 እናረጋለን which is equals to ይሄንን ደግሞ ብታባዙት 5 times 4x minus 4 ይሆናል ማለት ነው። ስለዚህ ይሄንን ብራኬት ሪሙቭ ስታረጉ is very simple ይሄ ስንት ነው? 21 x minus ይሄኛው 28 ነው የሚሆነው which is equals to 5 times 4 which is 20x ነው then minus ይሄን ስታባዙ which is 20 ነው የሚሆነው ማለት ነው። so now 21x ይሄንን ወደዚህ ብታመጡ ኮንቨርት ኮሌክት ላይ ተርም ሲታረጉት -20x ይሆናል which is equals to -20 then 28 ወደዛ ሲሄድ ፕላስ ነው የሚሆነው +28 ይሆናል ማለት ነው። 21 ሲቀነስ 20 which is
ኤክስ ብቻ ነው 1 ኤክስ ነው which is equals to ይሄንን ስለሚቀናነስ 8 ነው የሚሆነው ማለት ነው። እንግዲህ ይሄ 8 ያ የተቃለለበት ነው። እዚህ ጋር የተቃለለበት ኤክስ ያልነው ነው ማለት ነው። እቺ የተቃለለበት 3/4ኛ የተቃለሉበት በምንድን ነው? በ8 ነው ማለት ነው። ስለዚህ 3ንም በ8 ታባዛላችሁ፣ 4ንም በ8 ማባዛት ነው ማለት ነው። 3 በ8 ስናባዛ ስንት ነው? 24 ነው። ይህን ስናባዛ 32 ማለት እነዚህ ቁጥሮች እነዚህ ነበሩ ማለት ነው። አሁን ቼክ ማድረግ ትችላላችሁ። ሬሾአቸውን ስትወስዱ 3/4 ነው። ከዚህም 4 ከዚህም 4 ደግሞ ስትቀንሱ 20 ይሄ ደግሞ 28 ነው የሚሆነው። የነዚህ ሬሾ ደግሞ 5/7 እንደተባለው ይሆናል ማለት ነው። ይሄኛው ይሆናል። ስለዚህ እነዛ ቁጥሮች እነማን ናቸው? እንደዚህ የሚሆኑት 24 እና 32 ናቸው ማለት ነው። ሶ the correct answer is A ነው ማለት ነው። Thank you. Okay. To find the ratio of this one to this one, so the ratio of this one to this one in the simplest form ነው የሚለው። so ratio means ማካፈል ማወዳደር ነው አንድ አይነት ከሆኑ። ስለዚህ -480 ሲካፈል ለ720 ዜሮን በዜሮ ታጣፉትና -48 ኦቨር 72 ነው የሚሆነው። እነዚህን ለተመሳሳይ ቁጥር ማካፈል ነው። ይሄንንም ለማንም እናካፈለው ለጂሲኤፍ ነው። እግረ መንገድ ለምን ጂሲኤፍ አላሳያችሁም? ጂሲኤፍ የሁለቱም ስትፈልጉ ምንድን ነው የምታደርጉት? የ48 ፕራይም ፋክተራይዜሽን ስንፈልግ ለ2 24 ነው። ይሄ ለ2 12 ነው። ይሄ ለ2 6 ነው። ይሄ ለ2 3 ነው። ስለዚህ ይሄ ማለት 1 2 3 4 ነው። to the power of 4 times 3 ነው የሚሆነው ማለት ነው። እንዲሁም የ72ም በዚህ ወይ ስንፈልግ የ72 ደግሞ 72 ለ2 36 ነው። ይሄ ለ2 18 ነው። ለ2 9 ነው። ለ3 3 ነው የሚሆነው ማለት ነው። ስለዚህ 1 2 3 አለን to the power of 3 times 3 ደግሞ 2 ስላለን 3 to the power of 2 ነው ማለት ነው። አሁን ከነዚህ ተመሳሳይ የሆኑትን እንወስዳለን። 2 ሲባዛ በማን በ3 ወስደን እንግዲህ አነስ ያለውን መውሰድ ነው ማለት ነው። የሚያንሰውን ኤክስፖነንት አሁን ከዚህ ከሁለቱ ማን ያንሳል? to the power of 3 ስለሚያንስ to the power of 3 እንወስዳለን። ከዚህ ከሁለቱ ደግሞ ኤክስፖነንቱ ትንሽ ያለው 3 ስለሆነ በቃ 3 ብቻ እንወስዳለን ማለት ነው። so 2 times to the power of 3 means 8 ነው times 3 ነው which is 24 ነው ማለት ነው። ስለዚህ አሁን ይሄንንም ለ24 ማካፈል ነው፣ ይሄንንም ለ24 ማካፈል ነው ማለት ነው። ስለዚህ አሁን ኢዚ ነው። 48 ለ24 ስናካፈል 2 ነው። እቺ ኔጌቲቭ እንዳትረሷት -2 ኦቨር 72 ለ24 ስናካፍል ደግሞ 4 3 ጊዜ አይደል 72 የሚሆነው 3 ነው ማለት ነው። so the ratio is -2 over 3 ይሆናል ማለት ነው። so -2 over 3 is D ላይ ያለው ማለት ነው። thank you. okay ቀጣይ ጥያቄ ደግሞ which one of the following is false ነው የሚለው። አሁን አንድ ባንድ ሁሉንም መስራት ይጠበቅባቸዋል። ኦኬ ኤ ላይ ያለው 25% is equal to 1/4 ነው የሚለው። ይሄ እንግዲህ ፐርሰንትን ወደ ፍራክሽን መቀየር ነው። ምንም አታደርጉም። ፐርሰንት ማለት ኦቨር ማለት ነው። 25 ኦቨር 100 ማለት ነው። ዘን ይሄን ብታካለው ለ25 አንድ ነው። ይሄ ለ25 4 ነው ማለት ነው። so this is equal with 1/4. this is true. B ላይ ያለው 75% is equal to this one ነው የሚለው። ስለዚህ 75% ማለት 75 over 100 ማለት ነው። ወደ ዴሲማል ነው የምንቀይረው። 2 0 ብናጠፋ ከዚህ 1 2 ስቴፕ ወደ ኋላ ይመለሳል። so ነጥብ እዚህ ጋር ነው የምትሆነው which is
ኔጌቲቭ 7.5 እንደዚህ ነው የሚሆነው። ሰው ትክክል ነው ማለት ነው። ይሄ ደግሞ ኔጌቲቭ 1/2% ነው የሚለው። ይሄ ማለት ኔጌቲቭ 1/2 ምንድን ነው? 0.5 1/2 ማለት 0.5 ማለት ነው። ታይምስ ፐርሰንት ስላለው ኦቨር 100 ማለት ነው። 2 ስታጠፉ ካለችበት 1 ስቴፕ ወደኋላ ስለምትመለስ ስንት ነው የሚሆነው? 0. ይሄንን በዜሮ ታካላችሁ 0.05 ነው የሚሆነው ማለት ነው። so this one is false። ዲ ላይ ያለው 80% of 400 is 320 ነው የሚለው። ምን ማለት ነው? 80% ማለት 8100 ታይምስ 400 ማለት ነው is equals to 320 ነው የሚለው። ወይ ደግሞ ምን ማድረግ ትችላላችሁ? ከመቶ 80 ከሆነ ከ400 ደግሞ ስንት ይሆናል ብላችሁ ክሪስ ክሮስ አድርጋችሁ 320 መምጣቱን አለመምጣቱን ቼክ ማድረግ ትችላላችሁ። ኦር ደግሞ 400 ሙሉ ነገር ስለሆነ እሱን በተሰጠው ፐርሰንት በማባዛት ይሄን ፐርሰንቴጅ ይመጣል ወይ የሚለውን ቼክ ማድረግ ነው። ስለዚህ ይሄንን ሁለቱን 0 በዚህ ሁለቱ 0 ብታጠፉት 8 ሲባዛ በ4 32 ነው። 1 0 አለች 320 ትክክል ነው ማለት ነው ይሄም። ስለዚህ ሲ ኢዝ ፎልስ ነው ማለት ነው ጀነራሊ። ኦኬ the next one is student scored 30 out of 40 in mathematics test then what is the student score in percent ነው የሚለው። ይሄንን አሁን የተጠየቀው የመለሰው 30 የመለሰው ከ40 ነው። ስለዚህ ከ40 30 ከመለሰ ፐርሰንት ደግሞ ከመቶ አይደል? ከመቶ ስንት ነው? then x ብትሉት ይሄን ክሮስ ብታደርጉት 40 ሲባዛ በx 40x which is equals to 100 ሲባዛ በ30 ማለት ነው። then ይሄንን ለ40 ይሄንንም ለ40 ማካፈል ይሄ ይጣፋል። x አችን ስንት ነው የሚሆነው? አንዱ 0 በአንዱ 0 ብታጣፉት 300 ለ4 300 ለ4 75 ነው ማለት። ኦኬ ወይ ደግሞ percentage is equals to rate times base ተብላችኋል። ሰባተኛው ነው ማለት። ስለዚህ ከዚህ ላይ እኛ ሬት ስለፈለገን ኦቨር ቤዝ ማድረግ ትችላላችሁ። ቤዝ በቤዝ ይጣፋል። ስለዚህ ሬት is equals to percentage over ቤዝ ነው ማለት ነው። ሬት ደግሞ እዚች ጋር ከስሩ ስንት አለው? 100 አለው። ስለዚህ እቺን 100 ከዚህ ለማጣፋት ቦሳይድ በ100 ስታባዙት እዚህ ጋር 100% ሆኖ ይመጣል ማለት ነው። ከዚህ ጠፋና ስለዚህ ሬት is equals to percentageያችን 30 ቤዛችን 40 ሲባዛ በ100 ማድረግ ነው ማለት ነው። ይሄንን እንደዚህ ተጣጣፉት 30 ሲባዛ እዚህ 300 ለ4 ስታረጉት ሬታችን ያው 75 ይሆናል ማለት ነው። ወይ ደግሞ ምን ማድረግ ትችላላችሁ? እቺን ነገር መጠቀም ትችላላችሁ። እንደዚህ አይነት አይታችሁታል። percentage is equals to rate times base ነው። አሁን ቤዝ ስትፈልጉ እቺን መያዝ ነው። ሬት ስትፈልጉ ሬት መያዝ ነው። ሬት is equal to percentage over base ይሆናል። percentage ስትፈልጉ percentageን መያዝ ነው። ሬት ታይምስ ቤዝ ይሆናል ማለት ነው። ይሄኛው ይሆነቻው የፈለጋችሁት መጠቀም ትችላላችሁ። ነገር አስታውሱ። ኦኬ what is the reasonable value of b ነው የሚለው። ይሄን ኮንሲደር ብናረግ እዚህ ጋር አንድ አለ፣ እዚህ ጋር ሁለት አለ፣ በእነሱ መካከል አንድ ቁጥር አለ ማለት ነው። ያ ማለት አንድ ሲደመር ሁለት ሲካፈል ለሁለት ማለት ነው። ይሄ ማለት 3 ሲካፈል ለሁለት ማለት ነው። ያው 1.5 ነው ማለት ነው። ስለዚህ እዚህ ጋር ያለው 1.5 ነው። እሺ
አሁን እንደዚህ ከሄደ በተመሳሳይ ኢንተርቫል እየሄደ ስለሆነ አሁን ከ1.5 ላይ አንድ ስንቀንስ 0.5 ነው። ስለዚህ እያንዳንዱ መካከል ያለው ልዩነት 0.5 ነው ማለት ነው። ስለዚህ 0.5 ሁለት ላይ 0.5 ብንጨምር 2.5 ይሆናል። እዚህ ላይ 0.5 ስንጨምር 3 ይሆናል። 3 ላይ 0.5 ስንጨምር 3.5 ነው። ስንጨምር 4 ይሆናል ማለት ነው። ስለዚህ now we are required the value of b ነው። ስለዚህ 0.5 እየጨመረ ስለሚሄድ b ስንት ነው የሚሆነው ማለት ነው? 3 ነው የሚሆነው ማለት ነው። እሺ ሌላኛው ጥያቄያችን ይሄ ነው። which one of the following rational numbers are arranged in ascending order ነው የሚለው። ስለዚህ ascending order ማለት ያው ከትንሽ ወደ ትልቅ ማለት ነው which is from the smallest to the largest number ማለት ነው። ኦኬ ይሄ ነገር በጣም ጥሩ ነው። ምክንያቱም አድቫንቴጁ ምንድን ነው? ሁሉም ፍራክሽኖች አንድ አይነት ናቸው። ስለዚህ አንዴ ከሰራችሁ እነሱን ማወዳደር ነው ማለት ነው። ሌላ ጊዜ ይሄም ሌላ ክፍልፋይ ይሆንና ይሄም የተለያየ ክፍልፋይ ይሆናል። ይሄም የተለያየ ክፍልፋይ ቢሆን ሰዓት ይፈጅባቸው ነበር። ግን ይሄ በጣም ቀላል ነው። አንዱን ብቻ ከሰራችሁ ቀላል ነው ማለት ነው። ስለዚህ እነዚህን አንድ ጊዜ ወደ ዴሲማል መቀየር ይሻላል ዲኖሚኔተራቸውን ከማመሳሰል። ምክንያቱም ኤልሲኤማቸው ትንሽ ከፍ ስለሚል ማለት ነው። ወደ ዴሲማል መቀየር ይቀላል። ዘን 7 ለ3 ስናካፍል 2 ጊዜ 6 1 ነጥብ 0 3 ነው። እስኪ የመጀመሪያው 7/3 2.33 እያለ ነው የሚቀጥለው ማለት ነው። እሺ 4/9 ደግሞ ስንት እንደሚሆን እንየው። እሺ ሌላ ግን ባይ ዘ ወይ አንድ ሾርት ከት ልንገራችሁ። ምንድነው ኢምፕሮፐር ፍራክሽን ኢፍ ቦዝ አር ፖዚቲቭ እያለን ነው። ሁለቱም ፖዚቲቭ ከሆኑ ኢምፕሮፐር ፍራክሽን ኢዝ ኦልዌይስ ግሬተር ዛን ፕሮፐር ፍራክሽን አይደል? ይሄ ህገወጥ ክፍልፋይ ከህገኛ ክፍልፋይ ሁሌ ይበልጣል። ስለዚህ አሁን እዚህ ውስጥ እንደምታዩት 7/3 ከሁሉም ትልቅ ነው። ይሄ መያዝ አለባችሁ። 7/3 ከሁሉም ትልቅ ነው፣ ምክንያቱም ኢምፕሮፐር ፍራክሽን ስለሆነ። ለ3 ብናካፍል ከአንድ በላይ ስለሚደርስ፣ ሌሎቹ 4 ለ9 3 ለ5 2 ለ3 እናካፍል 0 ነጥብ ምናምን ነው፣ አንዳንድ አይደርሱም። ስለዚህ ኢምፕሮፐር ፍራክሽን ትልቅ ስለሆነ አሴንዲንግ ኦርደር ስለሚል ከትንሽ ወደ ትልቅ ስለሆነ 7/3 መጨረሻ መሆን አለበት ማለት ነው። ስለዚህ ኤና ሲ አይሆንም ማለት ነው። ስለዚህ ሱንታችሁ 3ቱን ብቻ ማወዳደር ትችላላችሁ ማለት ነው። 3ቱን ስናየው 2/3 ማለት 2/3 3/5 እና 4/9 በዴሲማል ስንት እንደሆኑ እናያቸው። 2/3 ማለት 2 ዲቫይድድ ባይ 3 አንድ ስለማይደርስ ነጥብ 0 20 6 ጊዜ ነው 18 2 ስለማይበቃ አሁን 6 እያለ ይሄዳል ማለት ነው። ይሄ 0.66 እያለ ይቀጥላል። እሺ 3/5 ደግሞ 3 ለ5 ማካፈል ነው። ነጥብ 0 ነው። 30 ለ5 6 ነው። 6 × 5 30 ነው። ቀሪ የለም። ይሄ ይቆማል። 0.6 ነው። 0.6 ነው ማለት ነው። 4 ለ9 ደግሞ 4 ሲካፈል ለ9 ነጥብ 0 እንሰጣለን። 40 ለ9 4 ጊዜ ነው። ስለዚህ 36 ነው የሚሆነው። በቃ ችግር የለው ይበቃል። 0.4 ስለዚህ አሁን እንደምታዩት ይሄ 0.66 እያለ ይቀጥላል። ይሄ ነጥብ 0.6 ነው። ስለዚህ ይሄኛው 0.4 አለ። ይሄ ያንሳል ማለት ነው። ከሶስቱም ይሄ ያንሳል። 4/9 ቀጥሎ የመጀመሪያው ነው ማለት ነው። እዚህም 4/9 ነው። እዚህም 4/9 ነው።
ከዚህ አንድ ስቴፕ መሄድ አለብን ማለት ነው። ሁለተኛ ላይ መሆን ያለበት ቀጥሎ ይሄ ነው ማለት ነው። 0.6 ስለሚል ይሄ ትልቅ ነው ከሱ። ስለዚህ 3/5 የሚቀጥል ይሆናል። 3/5 ነው። ይሄ መጨረሻ ነው። የሚቀጥለው የቀረው መቼ ነው? እዚህ ጋር ነው የሚሆነው። ዘ ኮሬክት አንሰርስ ቢ ነው ማለት ነው። በዚህ ወይ ተጠቀሙ። የሚቀጥለው the sum of this number የሚቀጥለው the sum of this number is ይሄ ነው። ይሄ ምንድነው? ሲምፕሊ ወደ ኢምፕሮፐር ፍራክሽን ስንቀይር እሺ 3 ባዛ በ4 12 ነው። ይሄ 13 አራተኛ ነው ፕላስ ይሄ 3 8ኛ ነው ፕላስ ይሄን ስንቀይር 8 9 አራተኛ ነው ማለት ነው። ኦኬ አሁን የሁሉም ኤልሲኤም ብትፈልጉት የዚህም የዚህም ኤልሲኤም ብንፈልግ 8 ነው። 8 ጋር እንወስድና 8 ለ4 ስናካፍል 2 ነው። 2 ሲባዛ በ13 26 ነው። ሲደመር 8 ለ8 ስናካፍል 1 ነው። 1 ሲባዛ በ3 3 ነው። ሲደመር 8 ሲካፈል ለ4 2 ነው። 2 ሲባዛ በ9 18 ነው ማለት ነው። ዘን እነዚህን መደመር ነው። ሌላኛውን 26 እና 29 እና 18 ስንት ነው? 29 ሲደመር 18 ታደርጋላችሁ። ይሄ 17 ነው። አንድ አለን 2 እና 1 3 ነው። ከአንድ ጋር 4 ነው። 47 ነው። 8ኛ ይሆናል ማለት ነው። ሶ the correct answer is A ነው ማለት ነው። Good. Okay. This is the next one is this one. The quotient of this one is dash. It's very easy. 5/8 divided by in 3 ባዛ በ4 12 ሲደመር 3 15 አራተኛ ነው የሚሆነው ማለት ነው። ይቺን ወደ ማባዛት ስንቀይር the next fraction is inverted ነው የሚሆነው ማለት ነው። 8ኛ ይቺን ማባዛት ይህንን ብንገለብጥ 4/15ኛ ይሆናል ማለት ነው። ብዙ ጊዜ ይሄን አታባዙ፣ ትልቅ ቁጥር ይመጣባቸዋል እና እዛ ማካፈል ይከብዳቸዋል። ብዙ ጊዜ እያየው ስለሆነ ልጆች ይሄንን ባለበት ማቃለል ይሻላል። ምንድነው የምናደርገው? ይሄንን ለ4 1 ነው። ይቺን ለ4 2 ነው። ይሄን ለ5 1 ነው። ይሄን ለ5 3 ነው። የቀራችሁን ሰብስቡ። 1 ሲባዛ በ1 1 ነው ኦቨር 2 ሲባዛ በ3 6 ነው። So the answer is 1/6. So the correct answer is A. Okay. For any rational number ABC, which property of multiplication is holds true ነው የሚለው። የመጀመሪያው a times b is equal to b times b plus a ነው የሚለው። ለምሳሌ a 2 ይሁን b ደግሞ 3 ይሁን እና በዚህ ፕሮፐርቲ ትክክል ይሁን አይሁን ቼክ አርጉ። a times b ማለት 2 times 3 ነው። b plus a ማለት ደግሞ 3 plus 2 ነው። አሁን ይሄ 6 ነው፣ ይሄ 5 ነው። ይሄ እኩል አይደለም። ሶ እንደዚህ አይነት ፕሮፐርቲ የለም ማለት ነው። ካውንተር ኤግዛምፕልን ወስዳችሁ ብታዩት አይመጣም። ቢ ላይም እንደዛው ኤ ለምሳሌ 2 ከሆነ 2 ሲባዛ በ1 እና 2 ሲደመር 1 እኩል አይመጣም።
ኤ 2 ነው፣ ኤ 3 ነው። ዲስ ኢዝ ኖት ኢኳል። ሶ እንደዚህ ያለ ፕሮፐርቲ የለም። እዚህ ጋርም ያለው እናንተ ካውንተር ኤግዛምፕል ወስዳችሁ ቼክ አድርጎ አይመጣም። ስለዚህ ዘ ኮሬክት ዋን ኢዝ ሲ። ይሄ ዲስትሪቡቲቭ ፕሮፐርቲ ነው ማለት ነው። እንደምታውቁት ዲስትሪቡቲቭ ፕሮፐርቲ ኦፍ ማልቲፕሊኬሽን ኦቨር አዲሽን ነው ማለት ነው። ስለዚህ ኤ ታይምስ ቢ ፕላስ ሲ ሁልጊዜ ብራኬት ሪሙቭ ስናደርግ ኤን ታይምስ ቢ ታደርጋላችሁ ፕላስ ቢ ታይምስ ሲ ይሆናል ማለት ነው። ስለዚህ ይሄ ዲስትሪቡቲቭ ፕሮፐርቲ ይባላል። ትክክለኛው ይሄ ነው ማለት ነው። ጉድ ናው ዲስ ኢዝ ኢኳልስ ቱ ይህንን ወደ ኢምፕሮፐር ፍራክሽን ኮንቨርት ብታደርጉት ዘን 4 ታይምስ 6 24 ፕላስ 5 29 ነው የሚሆነው ኦቨር 6 ማይነስ 2 ታይምስ 4 8 ፕላስ 3 11 ኦቨር 4 ነው የሚሆነው ማለት ነው። ወለጋችሁ ክሪስ ክሮስ አድርጉ። ካልሆነ ደግሞ ኤልሲኤም ማመሳሰል ነው። እሺ ይህንን በዚህ ስናባዛ 29 በ4 116 ነው የሚሆነው ሲቀነስ ይሄ 66 ነው የሚሆነው ዘን ኦቨር ይችን ደግሞ ማባዛት 24 ነው የሚሆነው ማለት ነው። እዚህ 116 ሲቀነስ 66 ስንት ነው የሚሆነው? 6 ሲቀነስ 6 0 ነው። ይሄ 50 ነው ማለት ነው። 50 ኦቨር 24 ነው የሚሆነው ማለት ነው። ሶ ይሄንን ለሁለት ታቃልሉት ለሁለት ይሄንን ለሁለት 25 ይሄንን ለሁለት 12 ነው የሚሆነው ማለት ነው። ስለዚህ 25 ኦቨር 12 ነው የሚሆነው። So the correct answer is D ነው ማለት ነው። This is the correct answer. Okay, the next question is the interest equation. Simple interest ነው። እዚህ ጋር በጣም ቀላል ነው። Okay. If ብር 1600 invested at 10% simple interest per annum, then what is the simple interest after 5 years ነው የሚለው። ይሄ ቀላል ነው። ፕሪንሲፓላችን 1600 ነው። ሬቱ ደግሞ 10% ነው። ከዛ ጊዜ ገደብ ደግሞ ታይም ኢዝ ኢኳልስ ቱ 5 years ነው የተጠየቀው። then what is simple interest ነው የተባለው። ቀላል ነው። ኢንተረስት ኢዝ ኢኳልስ ቱ ፕሪንሲፓል ታይምስ ሬት ታይምስ ታይም ነው። ሶ ኢንተረስት ኢዝ ኢኳልስ ቱ ፕሪንሲፓላችን 1600 ታይምስ ሬታችን 10% ነው ማለት 10 መቶኛ ነው ታይምስ ታይማችን 5 ነው ማለት ነው። ኢትስ ቬሪ ኢዚ ናው። እነዚህ ሁለቱ ዜሮ በዚህ ብታጣፉት ምን ይሆናል? 16 ሲባዛ 10 ሲባዛ በ50 ነው ማለት ነው። ሶ ዜሮ አትቀመጥና 16 ሲባዛ በ5 አድርጉ። ይሄ 30 ነው። 0 ጽፈን 3 አለን። ይሄ ደግሞ 5 ነው። ከዚህ ጋር 8 ነው። 80 ነው። እቺ 0 ስላለች 800 ብር ነው ማለት ነው ኢንተረስታችን። So the correct answer is B. Thank you. Okay, the next question is the interest equation. A simple interest ነው። እዚህ ጋር በጣም ቀላል ነው። Okay. If ብር 1600 invested at 10% simple interest per annum, then what is the simple interest after 5 years ነው የሚለው። ይሄ ቀላል ነው። ፕሪንሲፓላችን 1600 ነው። ሬቱ ደግሞ 10% ነው። ከዛ ጊዜ ገደብ ደግሞ ታይም ኢዝ ኢኳልስ ቱ 5 years ነው።
የተጠየቀው then what is simple interest ነው የተባለው። ቀላል ነው። ኢንተረስት is equals to principal times rate times time ነው። ሶ ኢንተረስት is equals to ፕሪንሲፓላችን 1600 ታይምስ ሬታችን 10% ነው ማለት 10 መቶኛ ነው ታይምስ ታይማችን 5 ነው ማለት ነው። it's very easy now እነዚህ ሁለቱ ዜሮ በዚህ ብታጣፉት ምን ይሆናል? 16 ሲባዛ 10 ሲባዛ በ50 ነው ማለት ነው። ሶ ዜሮ አትቀመጥና 16 ሲባዛ በ5 አድርጉ። ይሄ 30 ነው። 0 ጽፈን 3 አለን። ይሄ ደግሞ 5 ነው። ከዚህ ጋር 8 ነው። 80 ነው። እቺ 0 ስላለች 800 ብር ነው ማለት ነው ኢንተረስታችን። So the correct answer is B. Thank you. The next two question 28 and 29 it depends on this table value. እዚህ ላይ ነው ዲፔንድ ኮንሲደር የምታደርጉት ይህንን ነው ማለት ነው። this one is what is the square of this one? ስኩዌር ሲሆን the square of 2.74 ነው። ስኩዌር ሲሆን እንደምታደርጉት የመጀመሪያው ኢንቲጀር ፓርቱን እና የመጀመሪያውን ዴሲማል ፓርቱን ወይ ደግሞ አስረኛ ቤት ከዚህኛው ረገድ ታገኛላችሁ። የቀረችውን ደግሞ ከዚህኛው ላይ ትሄዱና ትፈልጋላችሁ። ዘን ዜር ኢንተርሴክሽን ማለት ነው። ስኩዌር ማለት የሁለቱ ኢንተርሴክሽን ማለት ነው። ስለዚህ ቀላል ስለሆነ 2.7 እዚህ ጋር መፈለግ ነው። 2.7 ኢዝ 2.7 እዚህ ጋር ነው ማለት ነው። ከዛ በዚህ ወደዚህ ነው የምንሄደው ማለት ነው። ካለ 4 ስር እንሄዳለን፣ በ4 ስር እንመጣለን። ስለዚህ በዚህ ስንመጣ ኢንተርሴክሽኑ ይሄኛው ነው ማለት ነው። 7.508 የሚሆነው ማለት ነው። so the correct answer is A. then ስኩዌር ሩት ሲሆን ደግሞ ስኩዌር ሩት ሲሆን ከውስጥ ወደ ውጭ ነው የምናየው ማለት ነው። ስለዚህ ሲምፕሊ 4.622 ውስጥ ገብተን እናያለን የቱ ጋር እንዳለ። 4.622 ማለት which is the square root of 4.622 ማለት ይሄ የቱ ጋር ነው? 4.622 ስኩዌር ሩት ሲሆን ማለት ነው። 4.622 የቱ ጋር ነው የሚገኘው? እሱን መፈለግ ነው። ይሄውና ይችኛው ነች አይደል? 4.622 ስለዚህ የዚህ ስኩዌር ስንት ነው? ከዚህ ወደዚህ ትሄዱና ስንት ነው የምናገኘው? 2.1 ስንት ወደ ላይ ትወጡና ከዚህኛው 2.15 ይሆናል ማለት ነው። so the correct answer is B. Thank you. If the area of the square region is 361 square meter and what's the length of the side of the square region ነው የሚለን what is the relation between the area of a square and its length? ምን ማለት ነው? ይሄ ስኩዌር ከሆነ የዚህ ኤሪያ ሁሌ እንዴት ነው የምታደርጉት? ኤሪያ is equals to አንዱን ሳይድ ስኩዌር ማድረግ ነው አይደል? ኦኬ ሳይድ ደግሞ ለማግኘት ምንድነው የምናደርገው? ኤሪያ is equals to ሳይድ ስኩዌር ከሆነ ይሄንን ራዲካል ውስጥ ይሄንንም ራዲካል ውስጥ ብናስገባ ራዲካል ከስኩዌር ጋር ኦፖዚት ሳይድ ኢንቨርስ ምንድነው? ኢንቨርስ ኦፕሬሽን ስለሆነ ይጣፋል። ዘን ምን ይቀራል? እዚህ ጋር ሳይድ ይቀረናል ማለት ነው። ሳይድ is equals to always the square root of what? ኤሪያ ነው ማለት ነው። ስለዚህ የስኩዌር ሳይድ ሌንግዝ ከስኩዌር ሩት ኦፍ ኤሪያ ጋር እኩል ነው ማለት ነው በሌላ ቋንቋ። ስለዚህ ቆይ ያወራው ነው አባቴ ትንበል። እሺ ኦኬ ናው we have the area which is 361 ኤሪያ አለን። ስለዚህ የተጠየቀው ምንድነው? ሌንግዝ ነው ማለት ነው። ስለዚህ ሌንግዝ ማለት እንግዲህ ሳይድ ነው ማለት ነው። ሳይዱ ምንድነው? ሌንግዝ ኦፍ ዘ ሳይድ is equals to the square root of 361 ሜትር ስኩዌር ነው ማለት ነው።
ያው ሜትር ስኩዌር ከስኩዌር ሩት ሲወጣ ሜትር ይሆናል። ስለዚህ ሳይድ ኢዝ ኢኳልስ ቱ የስኩዌር ሩቱ ሲወጣ ሜትር ይሆናል። ይህም በቀላሉ እንዴት ታወጣላችሁ መሰላችሁ? 361 ስኩዌር ሩት ሲወጣ ስንት ነው የሚሆነው? የ400 ስኩዌር ሩት ታውቃላችሁ አይደለ? የ400 ስኩዌር ሩት 20 ነው አይደል? 20 ሲባዛ በ20 400 ስለሚሆን ማለት ነው። ስለዚህ ይሄ ከ400 ስለሚያንስ ይሄ ቁጥር ከ400 ስለሚያንስ የዚህ ስኩዌር ሩት ከ20 ያነሰ ቁጥር ነው ማለት ነው። እሺ ከ20 ያነሰ ማለት ስንት ነው? ስንት ነው ሊሆን የሚችለው ማለት ነው? ከ20 ያነሰ ቁጥሮች 19፣ 18፣ 17፣ 16 ምናምን እያለኝ ነው የሚሄደው ማለት ነው። አሁን የ16ን ስለምታውቁ 216 አይደለ? ይሄ ብዙ ጊዜ ኤግዛምፕላችሁ ላይ ስላለ 216 ይሄ ይታወቃል። ግን ከነዚህ ልብ በሉ የአንድ ቤት ስንት ነው? እዚች ጋር አንድ ነች ማለት ነው። የአንድ ቤት ስንት ነው? አንድ ነች። ስለዚህ ይሄንን ቁጥር ከራሱ ጋር ስናባዛ የአንድ ቤት አንድ ልናገኘው የምንችለው ማንን ነው? 9 ከሆናችሁ 9 ሲባዛ በ9 ስንት ነው? 81 አንድ ነው የመጀመሪያ ቤት። 8 ብትወስዱ 8 ሲባዛ በ8 64 ነው፣ 4 ነው የአንድ ቤት። 7 ወስዱ 7 ሲባዛ በ7 49 ነው፣ 9 ነው የአንድ ቤት ማለት ነው። በተመሳሳይ መልኩ 15ን ብትወስዱ 16 ብትወስዱ 6 ሲባዛ በ6 36 ነው የአንድ ቤት 6 ነው የሚሆነው። 15 ብትወስዱ 15 5 ሲባዛ በ5 25 ነው የአንድ ቤቱ 5 ነው የሚሆነው ማለት ነው። መቼም ከ14ን ብትወስዱ ትችላላችሁ። 14 ብትወስዱ 4 በ4 16 ነው የአንድ ቤት 6 ነው የሚሆነው። 13ን ብትወስዱ 3 ሲባዛ በ3 9 ነው የአንድ ቤቱ 9 ነው የሚሆነው ማለት ነው። መቼም 12 አይሆንም። የ12 ሲባዛ በ12 144 ይሆናል ማለት ነው። ስለዚህ ሞስት ፕሮባብሊ ሊሆን የሚችለው ማን ነው ማለት ነው? 19 ነው ማለት ነው። ስለዚህ 19 ሜትር ነው የሚሆነው ማለት ነው። ይህንን በፕራይም ፋክተራይዜሽን ማልፋት አያስፈልግም። ሲምፕሊ አንድ ቤት ማየት ትችላላችሁ ማለት ነው። ስለዚህ 19 ሜትር is the length of the side of the given square whose area is 361 meters. If the graph of the line passes through these 2 points, then what will be the equation of line ነው የሚለው። እንግዲህ equation of line equation of straight line ማለት ነው y is equals to mx plus b ነው። okay, so equation of line is equals to equation of straight line is y is equals to mx plus b ነው። በዚህ ፎርም ነው የሚሰጠው። ይሄ ምንድነው? ስሎፕ ነው። ይችኛ ደግሞ b ደግሞ y ኢንተርሰፕት ትባላለች ማለት ነው። y ኢንተርሰፕት ለማግኘት xን 0 ማድረግ ነው ማለት ነው። ከዛ x ኢንተርሰፕት ይገኛል። ኦኬ ስሎፕ ደግሞ ለማግኘት ስሎፕ is equals to y2 minus y1 over x2 minus x1 በዚህ ስሎፕ እናገኛለን ማለት ነው። so first let's find ስሎፕን መጀመሪያ እናገኘው። ስሎፓችን is equals to y2 ማለት ይሄ እንግዲህ ይሄንን እንደ y x2 y2 እናድርገው። ይሄ ደግሞ x1 y1 እናድርገውና x2 ማለት 4 ነው 4 ማይነስ y1 ደግሞ ማለት የመጀመሪያው y ማለት ነው 0 ኦቨር x2 ማለት የመጀመሪያው x ነው 0 ማይነስ x1 ደግሞ የመጀመሪያው x ነው which is -2 ነው -2 እናደርጋለን ማለት ነው። ይሄ -2 እናደርጋለን then our slope is equal to 4 minus 0 4 over 0 minus of minus means 0 plus ነው የሚሆነው which is 2 ነው የሚሆነው ማለት ነው። ይሄ ማይነስ ፕላስ ስለሚሆን ማለት ነው። so slope is equal to ስንት ነው ማለት ነው? 2 ነው። አሁን ስሎፓችን 2 ስለሆነ ልብ በሉ ስሎፓችን 2 ስለሆነ
ስሎፑን እዚች ጋር ኤም ቦታ ቱን እናስገባለን ማለት ነው። ስለዚህ y is equals to ኤም ቦታ ቱ እናስገባለን 2x ፕላስ b። አሁን b ብቻ ላይ የቀረን ማለት ነው። ቢን ደግሞ ለማግኘት x እና yን ወይ የመጀመሪያውን xy ወይ የሁለተኛውን xy መጠቀም ትችላላችሁ። ለምሳሌ እኔ የሁለተኛውን ልጠቀምና 0 እና 4 ማለት ነው። እንግዲህ 0 ለx 4ን ደግሞ ለy ማለት ነው። 4ን ለy ቦታ 4 is equals to 2 times x ቦታ ደግሞ እዛው 0 ፕላስ b ነው ማለት ነው። ስለዚህ 4 is equals to 2 times 0 0 ስለሆነ is equals to b። ስለዚህ b is equals to ስንት ነው ማለት ነው? 4 ነው። m ደግሞ ስንት አገኘን? እዚህ ጋር ስሎፓችን 2 አገኘን። አሁን y is equals to mx plus b ነው። m ቦታ 2 b ቦታ 4 ማስገባት በቃ y is equals to m አችን 2 times x plus b አችን ደግሞ 4 ነው። ይሄ ኢኩዌሽን ኦፍ ላይን ነው መሆን ያለበት ማለት ነው። ኢኩዌሽን ኦፍ ላይናችን በዛ ሁለቱ ፖይንት መሃል የሚያልፍ 2x plus 4 ነው ማለት ነው። ግን አሁን እነዚህ y is equals to x plus 4 እዚህ ጋር ያለው ነው ሊሆን የሚችለው ማለት ነው። ይሄን ወደ ስታንዳርድ ፎርም ስትቀይሩ ምን ይሆናል? y is equals to -2x plus 4 ነው የሚሆነው። ስሎፑ ደግሞ -2 አይደለም አይተነዋል። እዚህም እንደዛ ነው። እዚህ ጋር ደግሞ y ኢንተርሰፕት -4 ነው የሚለው ግን -4 አይደለም። y ኢንተርሰፕት +4 ነው። ይሄ ደግሞ ኦቨርቶ ስትሉ አሁንም ስሎፕ m ኦቨርቶ ስናደርግ እዚህ ስሎፑ -2 ሊሆን ነው። -2 ደግሞ አይደለም፣ ስሎፕ +2 ነው። ስለዚህ ኢኩዌሽን ኦፍ ላይን ኢዝ ዲስ ዋን። So the correct answer is B. Describe the vertical line ነው የሚለው። vertical line means ይሄኛው xy ኮኦርዲኔት ከሆነ vertical line ማለት እንዲህ አይነት መስመሮች ናቸው ማለት ነው። እነዚህ vertical ላይኖች ናቸው። ማን ነው የሚያቋርጡት? x አክስን የሚያቋርጡ ማለት ነው። የቱ ጋር? የሆነ ፖይንት ጋር ማለት ነው። እነዚህ ፖይንት። ስለዚህ ኤክስን የሆነ ፖይንት ኤ የሚባል ፖይንት ላይ የሚያቋርጥ ቨርቲካል ላይን ነው ማለት ነው። ስለዚህ ቨርቲካል ለመሆን ኤክስ አክስን ማቋረጥ አለበት እንደዚህ ማለት ነው። ምኑ ጋር? የሆነ ፖይንት። ስለዚህ ኢኩዌሽናቸው ኤክስ is equal to ሳብ ነምበር ነው የሚሆነው ማለት ነው ባጭሩ። ስለዚህ እነዚህ ቨርቲካል ላይን ማለት ኤክስ is equal to some constant number ከሆነ this is the equation of vertical line ነው ማለት ነው። አሁን ይሄ y ስለሚል y አይሆንም፣ እዚህ ጋር y ስላለ አይሆንም። ምክንያቱም yን ካቋረጠ yን xy ካለው ይሄ ቨርቲካልም ሆሪዞንታልም አይደለም ማለት ነው። ይሄም xy አለው፣ ይሄ ዲያጎናል ነገር ነው ማለት ነው። በሴንተር ሊያልፍም ላያልፍም ይችላል፣ ብቻ ዲያጎናል ነው። ይሄም እንደዛ ነው፣ xy ያለው ዘን x ብቻ ያለው ይሄኛው ነው ማለት ነው። ስለዚህ 2x is equal to 6 ማለት ወደ ስታንዳርድ ፎርም ብናመጣ ይሄን ኦቨር 2 ብትሉት 2 በ2 ይጣፋል which is x is equal to 6ን ለ2 ስናካፍል 3 ነው የሚሆነው ማለት ነው። አያችሁ this is the vertical line the vertical line passes or crosses ነው እንጂ which crosses what? which crosses x axis ማለት ነው at the point of what? at the point 3 ማለት ነው። ስለዚህ 3 ላይ ኤክስን የሚያቋርጥ ማለት ነው። ያ ማለት ይሄ ኳድራንታችን ይሄ ከሆነ x 0 1 ከ0 ቢሆን 1 2 3 ቢሆን 3 ላይ እንዲህ የሚያቋርጥ ቨርቲካል ላይን ነው ማለት ነው ሊሆን የሚችለው። ስለዚህ the equation of vertical line is d ነው ማለት ነው። ይሄ xy ካለው y is equal to some constant ከሆነ ሆሪዞንታል ነው፣ x is equal to some constant ከሆነ ቨርቲካል ነው። x እና y ካለ ግን it is a diagonal straight line ነው የሚሆነው ማለት ነው። okay here which pair of inequalities are equivalent inequality ነው የሚለው
ኢኩቫለንት ኢንኢኳሊቲ ሚንስ አን ኢኳሊቲ that has the same solution set ካላቸው ኢኩቫለንት ይባላሉ ማለት ነው። the same solution set ካላቸው ኢኩቫለንት ኢንኢኳሊቲ ይባላሉ ማለት ነው። ስለዚህ እቺንም እኔና the same solution set መኖራቸውን ቼክ እናደርጋለን። ካላቸው ኢኩቫለንት ነው፣ otherwise not equivalent እንላለን ማለት ነው። then የመጀመሪያውን 2y minus 6 less than 8 ነው የሚለው። ይሄን ወደዚህ shift ብታረጉት 2y less than 8 plus 6 ነው የሚሆነው። then 2y less than 14 ነው የሚሆነው። over 2 ብትሉት y less than 40 ነው over 2 ነው የሚሆነው ማለት ነው። ስለዚህ y less than 7 ነው የሚሆነው ማለት ነው። ስለዚህ የዚህ ሶሉሽን ሴታችን y such that y is less than 7 እንላለን ማለት ነው። ይሄ ሶሉሽን ሴቱ ነው። የዛኛው ደግሞ negative 2y greater than negative 40 ነው የምናደርገው። then over negative 2 ይሄ ደግሞ over negative 2 ብንል negative 2 በnegative 2 ይጣፋል። y ያንን በኔጌቲቭ ስናባዛና ስናካፍል ሳይን ስለሚዞር ኔጌቲቭ በኔጌቲቭ ይጣፋና 7 ይሆናል ማለት ነው። y less than 7። ስለዚህ ሶሉሽን ሴታችን y such that y less than 7 ነው ማለት ነው። ስለዚህ ይሄም እንደዛ ነው። they are equivalent so this one is equivalent ነው ማለት ነው። ሌላውንም በዚህ ወይ እናንተ ቼክ ማድረግ ትችላላችሁ ማለት ነው። 35ኛ ጥያቄ ላይ ደርሰናል። what is the solution set of inequality this one ነው የሚለው in the set of one number ነው የሚለው። ስለዚህ set of ዶሜናችን one number ነው ማለት ነው። ስለዚህ ከone number ውጪ መምረጥ አንችልም ማለት ነው ሶሉሽናችን። ስለዚህ first of all let us solve this one which is 3x minus of minus 2x plus 1 less than 4 ነው የሚለው። ቺን ብራኬት ሪሙቭ እናደርጋለን በኔጌቲቭ እያባዛን ማለት ነው። 3x ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ 2x ይሆናል። ድጋሚ ኔጌቲቭ 1 ታይምስ 1 ማይነስ 1 ይሆናል which is less than 4 ይሆናል ማለት ነው። ይሄን ብትደምሩት ላይክ ተርም ኮሌክት ተደርጎ ስላለ መደመር ትችላላችሁ። 5x ይሆናል less than 4 ቺን ወደዚህ shift እናደርጋታለን ፕላስ 1 ትሆናለች ማለት ነው። so 5x is less than 5 ይሆናል። ይሄ ሲደመር then over 5 ታደርጉት x is less than 1 ነው ማለት ነው። so strictly less than 1 ነው። 1ን አያጠቃልልም ማለት ነው። not include 1 okay አንድን አያጠቃልልም ከአንድ በታች ነው ማለት ነው። ግን እዚህች ጋር ዶሜናችን ከሆል ነምበር ስለሆነ ምን መርጠው ከኤክሳችን ከአንድ በታች የሆነ ሆል ነምበር ማለት ነው። so our solution set is equals to ከአንድ በታች ያለው ሆል ነምበር 0 ብቻ ነው ማለት ነው። ከዚህ ውጪ ኔጌቲቭ ነው ከሆል ነምበር ይወጣል ኢንቲጀር ይገባል። ስለዚህ our solution set is 0 ነው ማለት ነው። ስለዚህ set containing 0 which is C is the correct answer። ይሄ ጥያቄ ስለ ወርክ ሬት ነው የሚያወራው ማለት ነው። this is an application of linear inequality ነው for days when Lemma can do the certain work in 6 days and Samuel can do the same work in 4 days. In how many days can do they together to finish the work ይላል። ስለዚህ አሁን የግል ይሄ ወርክ ሬት የሚባል ነገር አለ። ወርክ ሬት ማለት አንድ ሰው በግሉ ወርክ ሬት አለው። ለምሳሌ አንድ ሰው ሚስተር ኤ የሚባል ወይ ደግሞ ሚስተር ኤክስ የሚባለው የሆነ ስራ ለመጨረስ ኤ ታይም የሚፈጅበት ከሆነ ሚስተር ዋይ ደግሞ ራሱን ስራ ለመስራት ቢ ታይም የሚፈጅበት ከሆነ የዚህ የኤክስ ኢንዲቪጁዋል ፐርፎርማ አክቲቭ ኢንዲቪጁዋል ወርክ ሬት አለ። ሶ የዚህ ኢንዲቪጁዋል ወርክ ሬት ማለት 1 ኦቨር ኤ ነው ማለት ነው። የኤክስ ማለት ነው። የዋይ ደግሞ ኢንዲቪጁዋል ወርክ ሬት ማለት ነው 1 ኦቨር ቢ ነው ማለት ነው። ያ ማለት ነው 8 ሰዓት የሚፈጅበት ከሆነ በሰዓት 1/8 ነው የሚሰራው ማለት ነው።
በ2 ሰዓት 2/8ኛ፣ በ3 ሰዓት 3/8ኛ፣ በ4 ሰዓት እንደዛው እያለ በ8 ሰዓት 8/8ኛ ይሰራና አንድ ይሆናል ማለት ነው። ሙሉ ሲሆን 8/8ኛ ነው። ስለዚህ ፐር ታይም ፐር ዩኒት ምን ያክል ይሰራል የሚለው ኢንዲቪዥዋል ወርክ ሬት ነው ማለት ነው። በተወሰነ ሰዓት ምን ያክል ይሰራል። የተሰጠው በቀን ከሆነ 6 ቀን የሚፈጅበት ከሆነ በቀን ምን ያክል ይሰራል የሚለውን ኢንዲቪዥዋል ወርክ ሬት እንለዋለን ማለት ነው። ስለዚህ የኤ 1/a ነው፣ የዋይ ደግሞ 1/b ነው ማለት ነው። ይሄ ኢንዲቪዥዋል ነው ማለት ነው። ኢንዲቪዥዋል ወርክ ሬት ነው። የዚህም ኢንዲቪዥዋል ወርክ ሬት ነው ማለት ነው። ይህን ወርክ ሬት በጋራ ቢሰሩ ኮምባይን ይደረጋል አይደል? በጋራ ቢሰሩ ይሄ እንትናቸው ኢንዲቪዥዋል ፐርፎርማንሳቸው ይደመራል ማለት ነው። ስለዚህ ኮምባይንድ ሬት የምንለው የነዚህ ድምር ነው ማለት ነው። 1/a ፕላስ 1/b ኮምባይንድ ሬት ነው ማለት ነው። ሶ ይሄንን የጋራ ኤ እና ቢ የጋራቸው ብንወስድ ኤ ታይምስ ቢ ኮመን ነው ማለት ነው። እነዚህ ስናባዛ ኤልሲኤማቸው ይሆናል። ኤ ታይምስ ቢ ለኤ ስናካፍል ቢ እናገኛለን። ቢ ታይምስ 1 ራሱ ቢን እናገኛለን ማለት ነው። ፕላስ ኤ ታይምስ ቢ ደግሞ ለቢ ስናካፍል ቢ በቢ ጠፋና ኤ እናገኛለን። ኤ ታይምስ 1 which is ኤ ነው የሚሆነው ማለት ነው። ስለዚህ በጋራ ቢሰሩ ይህንን ሬት ይኖራቸዋል ማለት ነው። ኮምባይንድ ሬት እንለዋለን። ስለዚህ ኤ ፕላስ ቢ ማለት ነው። እችንን ቦታ ማቀየር ችግር የለውም። አዲሽን አስ ኮሙታቲቭ ፕሮፐርቲ ኦቨር ኤ ታይምስ ቢ ነው ማለት ነው። ይሄ ምንድን ነው? ኮምባይንድ ሬት ነው ማለት ነው። አንድ ሰው በጋራ ሲሰራ ኮምባይንድ ሬት ነው ማለት ነው። ስለዚህ የተጠየቀው ታይም ደግሞ ምንድን ነው? ምን ያክል ሰዓት ይፈጅባቸዋል ካለ ታይም ነው ማለት ነው። ታይም ኢዝ it is the reciprocal of combined rate ነው። ኮምባይንድ ሬት ነው ማለት ነው። ታይም ደግሞ የዚህ ኮምባይንድ ሬት ግልባጭ ነው ማለት ነው። ስለዚህ ኮምባይንድ ሬታችን ኤ ፕላስ ቢ ኦቨር ኤ ታይምስ ቢ ከሆነ ታይማችን የዚህ ግልባጭ ምን ይሆናል? ኤ ታይምስ ቢ ኦቨር ኤ ፕላስ ቢ ይሆናል ማለት ነው። this is the required one። ስለዚህ ምን ያክል በጋራ ቢሰሩ ምን ያክል ሰዓት ይፈጅባቸዋል ከተባለ በዚህ ፎርሙላ መስራት እንችላለን ማለት ነው። ኤ ታይምስ ቢ ኦቨር ኤ ፕላስ ቢ ማድረግ እንችላለን ማለት ነው። ስለዚህ አሁን ለዚህኛው የተሰጠን ለማ 6 ዴይ ነው። 6 ዴይ ነው። ያ ደግሞ ሳሙኤል ደግሞ የሚጨርስበት 4 ዴይ ነው ማለት ነው። አሁን አያችሁ ኤ እና ቢ የምንለው የሁለቱ ሰዓት ነው ማለት ነው። ሶ ኤ ታይምስ ቢ ማለት 6 ታይምስ 4 ኦቨር የነሱ ድምር 6 ፕላስ 4 ነው ማለት ነው። ሶ which is 24 ኦቨር 12 ነው ማለት ነው። 10 ነው። ይሄ ሲደመር 10 ነው የሚሆነው ማለት ነው። ሶ ይሄን ስናካፍል 2.4 ዴይ ይወስድ ይጨርሳሉ ማለት ነው ይሄን ስራ። ሶ the correct answer is A። This is a very useful and crucial questions. What are the two consecutive even positive integers whose sum is at most 10 ነው የሚለው። እንዲህ ሁለት consecutive even integer ናቸው። So let's say x is the first one እና ቀጥሎ ያለው ደግሞ ኢቭን ኢንቲጀር x + 2 ነው። ምክንያቱም ኢንቲጀሮች ፖዚቲቭ ሲሆኑ 2 4 6 ምናምን አይደለም የሚሄዱት። ኢቭኖች 2 2 እየጨመሩ ስለሚሄዱ ይሄ የመጀመሪያው ከሆነ ይሄ የሚቀጥለው ይሆናል ማለት ነው። ኮንሱጌቲቭ ማለት ተከታታይ ስለሆነ የነሱ ድምር አትሞስት 10 ነው ማለት ቢበዛ 10 ነው። ካልሆነ ከሱ በታች ነው። ስለዚህ ሌዛ ኖር ኢኳልስ ቱ 10 ነው ማለት ነው። ስለዚህ እንግዲህ ፖዚቲቭ ኢንቲጀር ነው የሚለው ልብ በሉ። ይሄንን ብራኬት ሪሙቭ ብታደርጉ በአንድ ነው የምታባዙት፣ ለውጥ አያመጣም። x + 2 ሌዛ ኖር ኢኳልስ ቱ 10 ነው የሚሆነው። ይሄንን ብትደምሩ 2x + 2 ሌዛ ኖር ኢኳልስ ቱ 10 ነው የሚሆነው ማለት ነው።
ዘን ይሄንን ወደዛ ሺፍት ብታደርጉት 2x ሌስ ዛን ኦር ኢኳልስ ቱ ማይነስ ይሆናል 8 ነው የሚሆነው። ዘን ኦቨር ቱ ብትሉት x is ሌስ ዛን ኦር ኢኳልስ ቱ 4 ነው የሚሆነው ማለት ነው። 4 ለ2 ታካፍሉ። ስለዚህ ፖዚቲቭ ኢቭን ኢንቲጀር ማን ነው? 0 2 4 ምናምን እያለ ይሄዳል አይደል? ከነዚህ ውስጥ 0 ኢንቲጀር አይደለም። ስለዚህ 0 ፖዚቲቭ ኢንቲጀር አይደለም። ሶሪ 0 ፖዚቲቭ ኢንቲጀር አይደለም። 0 is neither ኔጌቲቭ ኖር ፖዚቲቭ ስለሆነ ማለት ነው። ስለዚህ ፖዚቲቭ ስለተባለ 4 እና ከዛ በታች ያለው ፖዚቲቭ ኢንቲጀር 2 እና 4 ራሱ ነው ማለት ነው። ምክንያቱም ኦር ኢኳልስ ቱ ስለሚል 4ን የሚጨምራል 2 እና 4 ፖዚቲቭ ኢንቲጀሮች ናቸው ማለት ነው። ስለዚህ the answer is 2 and 4 የሚለው ነው። this false statement ነው የሚለው any two circles are similar ነው። ይሄ ትክክል ነው። any two squares are similar ነው የሚለው this is also correct. any two isosceles triangles are similar ነው የሚለው ይሄ ትክክል አይደለም። any two equilateral triangles are similar ነው የሚለው this one is correct. እነዚህ አንዱን እንውሰድ። ለምሳሌ ስኩዌር እና ኢኩላተራል ትራያንግል ሲሚላር የሚሆኑበት ተመሳሳይ ፕሪንሲፕል አላቸው። ለምሳሌ let's say this one is one triangle, this one is triangle, this triangle will say a b c እንላለን። ይህንን ደግሞ d e f እንላለን ማለት ነው። now ይሄ ኢኩላተራል ትራያንግል ከሆነ every sides are what equal, isn't it? if this one is x, this is also x, this is also x. ይሄ ደግሞ ሌላ ትራያንግል ነው ግን ኢኩላተራል ነው። ይሄ y ከሆነ ሶስቱም y ናቸው ማለት ነው። now let's consider triangle ABC and triangle DEF similar ቢሆኑ ከሆነ ነው ሌት ነው። then ሬሾአቸውን ብናይ AB over DE which is equals to BC over EF which is equals to AC over DF must be constant አይደል? the ratio of the corresponding side must be constant ስለሆነ ማለት ነው። AB BC እና AC የላይኞቹ x ናቸው እንደምታዩት x ይሄም x ነው አይደል? የታችኛው ደግሞ የDEF ደግሞ DEF እና DF እንዳለ ሳይዳቸው y ናቸው over y ሶ እንደምታዩት ሶስቱም እኩል ናቸው። ሶ ኮንስታንት ነው ማለት ነው። ስለዚህ በሳይድ ሲሚላሪቲ ቲዮረም ኦፍ ትሪያንግል the two triangles are similar ነው ማለት ነው። የስኩዌርም ተመሳሳይ ነው፣ የሰርክልም እንደዛው። የኢኩላተራል ትሪያንግል ግን የአይሶስለስ ትሪያንግል ግን ችግሩ ምንድነው? ይሄ ሁለቱ ፕሮፖርሽን ይሆኑና ይቀረውስ ይሄ ሶስተኛው አይታወቅም ማለት ነው። ለምሳሌ ይሄ ኤክስ ሆኖ ይሄ ዘድ ሊሆን ይችላል። ምክንያቱም ሁለቱ ብቻ ስለሆነ እኩል የሚሆኑት ሶስተኛው ሳይድ እኩል ላይሆን ስለሚችል አንግልም እንደዛው ማለት ነው። በዛ ምክንያት አይሶስለስ ትሪያንግል ሁሌ ኢትስ ኖት ኔሰሰሪ ሲሚላር ኦኬ። እነዚህ ሲሚላር